ቤተክርስቲያን ጭንቅ ላይ ናት። ቤተክርስቲያን ምጥ ላይ ናት። ክርስቶስን ለትውልዱ ለማሳየት ይሄ ትውልድ የሚያስቅ ነገር ይፈልጋል። ክርስቶስን ሲሰበክን የሚያስቅ ነገር የለም። እንዴት አድርገን ሳቅ እንንገራችሁ? እንዴት አድርገን ቀልድ እንንገራችሁ? እንዴት አድርገን እናዝናናችሁ? በመከራ በጅራፍ እንዴት አድርገን እናዝናናችሁ? በመስቀል እንዴት አድርገን እናስቃችሁ? እንዴት አድርገን መስቀል ላይ እንቀልድ? እንዴት አድርገን ወንጌል ላይ እንቀልድ? ስለዚህ ምጥ ላይ ናት ቤተክርስቲያኗ። ቤተክርስቲያኗን በክርስቶስ አምሳል ትሰራለች። አካሉ አለ፣ ራሷ ክርስቶስ ነው። ይሄን ለማሳየት በቅዳሴ በብዙ መልኩ በአገልግሎት ትጥራለች። ሚሰማት የለም። አሁንስ ምን ይላታል ትውልዱ? ክርስቶስን አትሰብክም ይላታል። ዓለም እንደዚህ ነው የሚያደርገው። የነፍሱን ረፍት ቤተክርስቲያን ትቶ የሥጋውን ረፍት ፍለጋ ሐይቅ ዳር ይሄዳል። የነፍሱን ረፍት ሥጋውን ደሙን ትቶ ከቤተ መቅደሱ ከቅዳሴ ውጭ ይቸኩላል። ለነፍሳችን ረፍት ጀርባ እንሰጣለን። ለነፍሳችን ረፍት ፊታችንን እናዞራለን። ለንግሱ ፊታችንን እናዞራለን። ለታቦቱ ፊታችንን እናዞራለን። ቤተክርስቲያኗ እስከምታሰናብተን ድረስ ጀርባችንን ሰጥተን እንሄዳለን። ለቤተክርስቲያኗ መልእክት ለሚያስፈልጉን መምህራን፣ ለአብነት መምህራን፣ ለካህናቱ፣ ለአባቶቻችን ለነሱ ፊታችንን እናዞራለን። ለሊቃነ ጳጳሳቱ ጀርባችንን እንሰጣለን። ለቤተክርስቲያኗ ዋና ዋና ምስጢራት ፊታችንን እናዞራለን። ከዚያስ ከክርስቶስ ጋር እንለያያለን። ከረፍታችን ጋር እንተጣጣለን። ወጣቶች ወንድሞችና እህቶች ለዝሙት ጊዜ የምንሰጠው ስለ ክርስቶስ ማሰብ ስላልቻልን ነው። ለፊልም ጊዜ የምንሰጠው ክርስቶስን ማየት ስላልቻልን ነው። የክርስቶስን መከራ የክርስቶስን ፍቅር በልባችን ጥቂቱን አሳድረን ቢሆን ኃጢአት ልትሰራ ስትሄድ ይወጋሃል፣ ይቸነክርሃል። ቁስሉ ቢያምህ፣ ቁስሉ ቢጠዘጥዝህ፣ ግርፋቱ ቢሰማ፣ መቃተቱ ቢገባ ኃጢአት አሰራ። እጅህን አንስተህ ትመልሰዋለህ፣ እግርህን አንስተህ ትመለሳለህ። አስበህ ታማትባለህ፣ ትተዋለህ። ሐሳብህን ውሳኔህን ትቀይረዋለህ። ምክንያቱም ትዝ ይልሃል። ቁረብና ረፍ ነው የተባልከው። ንስሐ ገብተህ ረፍ ነው የተባልከው። ካህን ይኑርህ፣ ካህን ይምከርህ። በካህን ምክር በካህን ፍቃድ ኑር ነው የተባልከው። በኃጢአትህ ራስህን አጥፋ አይደለም የተባልከው። በኃጢአትህ ኮብልል አይደለም የተባልከው። በኃጢአትህ አጠፋለሁ አይደለም የተባልከው። ና ነው የተባልከው። ተመለስ ነው የተባልከው። ናና ሥጋና ደም ተቀብለህ ነጭ ለብሰህ አምሮብህ ቤትህ እርፍ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቼ መንፈሳዊ ትምህርት መጥቻለሁ። ሰብስክራይብ ያደርጋችሁ ያበረታታችሁ ቤተሰብ ሁኑ። ወደ ቃል እግዚአብሔር እንሄዳለን። መልካም። አሁን በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ? ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይለዋል። በምንድን ነው ያመንከው? ያመነ የተጠመቀ ይድናል። እሺ ምን ብለህ ነው ያመንከው? ኦኬ፣ ሰላም ለእናንተ ይሁን። እንግዲህ ወዳጃችን እንደሰማችሁት ምን አለ? እዚህ ኢትዮጵያ ውስጥ ብዙ ሰዎች ያመነ የተጠመቀ ይድናል ይላሉ አለ። እኛ አይደለንም ባይዘው ጌታችን ኢየሱስ ነው ያመነ የተጠመቀም ይድናል ያለው። ክፍሉም ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ነው። ሰው እኛ እያደረግን ያለነው ኢየሱስ የተናገረውን እየደገምን ነው። ስለዚህ የተባረክን አሁን ይህ ነገር ያነሳው ለምን ወዳጃችን እንደው ሰው የሚድነው በማመን ብቻ እንጂ በመጠመቅ አይደለም ብሎ ስለሚያስተምር ወይም ለመዳን እምነት ብቻ እንጂ ጥምቀት አያስፈልግም ስለሚል እና ያንን ደግሞ ክርስቶስ አስቀድሞ ስለመታበት የክርስቶስ ሳይሆን የኛ ንግግር አስመስሉን ለማቅረብ የሚሞክረው። ሁለተኛ ደግሞ ምን አምናችሁ ነው ለምሳሌ የተጠመቃችሁት? እናንተ ሳታምኑ አይደለም የተጠመቃችሁት ብሏል። ምን አምነህ እንደምንጠመቅ ከመናገሬ በፊት አንተ ሲጀምር ምን አምነህ ነበር የተጠመቀው? ለምሳሌ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ ማመን አለብን ብለህ ስትናገር ነበር እዚሁ ቪዲዮ ላይ እና ኢየሱስ ክርስቶስ ፍጹም ሰው እንደሆነ ያመንከው አሁን ከትላንቱ ወዲያ አይደል? የዛሬ 2 ዓመት 3 ዓመት አካባቢ። ከዛ በፊት እኮ ጭራሽ ከሰው ስጋን አልነሳም ብለህ ስታስተምር የነበርክ ሰው ነህ። በኋላ ነው ይቅርታ ጠይቀህ የመጣው። ምን አምነህ ነበረ የተጠመቀው ነው ወይስ ከዛ በኋላ ድጋሚ ተጠመቅ? በእውነተኛው እምነት ላይ ያልተመሰረተ ጥምቀት ስለነበር ያደረከው ድጋሚ ያጠመቁ ወይስ ዝም ብለህ እንደዚሁ ቀጠልክ? ባይሆን አንተን እንጠይቃለን። የክርስቶስን ፍጹም ሰውነት ስለካድክ ማለት ነው። ፍጹም ሰውነቱ ከሰው ስጋን መካፈሉን የሚጨምር ስለሆነ ባይሆን ግን ምን ብለን አምነን ነው የምንጠመቀው? እኛ ጋር ለምሳሌ አንተ ወደ ጌታ ቤተክርስቲያን መምጣት ብትፈልግ ወዳጄ ምን ታምናለህ? ኢየሱስ ክርስቶስ ስለ ኃጢአቴ ሞቶ ተነስቷል የምትለዋን ብቻ አይደለም። መሰረታዊ የሆነውን የክርስትና ትምህርትን ሁሉ ግዴታ ማመን አለብህ፣ መቀበል አለብህ። በአጭሩ ጸሎት ሃይማኖትን ይሄ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብለን ምንድነው በሚመጣው ሕይወት ብለን እስከምንጨርሰው ድረስ ያለችዋል ማለት ነው። እሱን ወይም አምስቱ አማረ ምስጢራትን በምስጢረ ሥላሴ ስጋዊ ድህነት ላይ ጥምቀትና ቅዱስ ቁርባኑን ከዛ በኋላ ደግሞ ዳግም እንደምንነሳ ወይም ደግሞ በትንሳኤ ሙታን ማለት ነው። ይህን ማመን አለብህ። ይህን ስታምን እናጠምቃለን። ስለ ህፃናት እያወራህ ከሆነ ግን ህፃናት የክርስቲያን ልጆች ከሆኑ አዎ ይጠመቃሉ። ልክ እንዴት መሰለ?
በአይሁዳውያን ዘንድ አንድ ሰው ነው ነፍሱ በዛ በጌታ ህብረት ውስጥ መጨመር ከፈለገች መገረዝ አለበት አይደል? ትልቅ ሰው ቢመጣ በእግዚአብሔር ማመን አለበት፣ ከዛም መገረዝ አለበት። ህፃናት ከሆኑ ግን የአይሁዳውያን ልጅ ከሆኑ እንዲሁ ተገርዘው አድርገው በዛው በእምነት ያድጋሉ። አሁን በአዲስ ኪዳንም ግዝረት በጥምቀት ተተክቷልና ተጠምቀን ጀምረን በዛው በእምነት እያደግን እንሄዳለን። እንደዛ ቃሎችን ያሰማልን። እንግዲህ መጽሐፍ ቅዱስ መረዳት ብዙ ነገሮችን ግልጽ ያደርጋል። በራሳችን መንገድ የምንረዳ ከሆነ ደግሞ ብዙ ነገሮችን ነው የምናጣቸው። ልቦና ይስጥልን። ይሄንን መልእክት የምትሰሙ ሁሉ መልእክቱን ከሰማችሁ በኋላ እንደ ትናንቱ አይደላችሁም፣ ትለወጣላችሁ። እንደ አሁን አይደላችሁም። በኋላ ላይ ብዙ ሰው ይጨነቃል፣ ያለቅሳል። በግል ስልክ የሚደውሉልኝ ኢንቦክስ የሚያደርጉ አሉ። የነጋው አልመሻለ፣ የመሻው አልነጋለ፣ ሰላም ራቀኝ፣ ውስጥ የተጨነቀ እንጃ ዛሬ ቀኑ የሚመሻል መሰለኝም፣ እምወጣው መድኃኒት ሆኖ እንዲያድነኝ፣ ሰላሜ እንዲመለስ፣ እንባዬ እንዲታበስ፣ ለልጆቼ እንኳን መቆም እንድችል፣ እንኳን ማስቀደስ፣ እንኳን ቤተክርስቲያን መመላለስ ውስጤ በተለያዩ ነገሮች ተጨንቆ ዝሎብኛልና ለዚህ መፍትሄው ምንድነው የሚሉ በርካታ የሚጨነቁ ሰዎች አሉ። ራሳቸውን የሚያጠፉ ወጣቶች ዛሬ ቁጥራቸው በጣም ብዙ ነው። የሚበሉት ሳያጡ፣ የሚጠጡት ሳያጡ ዝም ብለው ይጨነቃሉ። ይጨነቃል ሰው። ዓለም ግን ከንቱ ናት። እኛ ኖርንም አልኖርንም ህይወት ትቀጥላለች። ትልቁ ነገር በዚህ ዓለም ላይ ክርስቲያኖች ክርስቶስ ኢየሱስ የነገረን የምድር አበቦችን ተመልከቱ ነው ያለው። አይዘሩም አያጭዱም፣ የሰማይ አበቦችን ተመልከቱ። አይዘሩም አያጭዱም፣ ጎተራም የላቸውም፣ የሰማይ አባታቸው ግን ይመግባቸዋል። እናንተ ከወፎች ትበልጣላችሁ ነው። ወፎች አይዘሩም አይጨነቁም ተባለ እንጂ አይበሩም አይሰሩም ግን አልተባለም። የምድር አበቦችን ተመልከቱ ይላል። አጊጠዋል አለ። ጠቢቡ ሰሎሞን እንኳን በዛ ሁሉ ክብሩ ከእነዚህ እንዳንዱ አላጌጠም አለ። እናንተ ከምድር አበቦች አትበልጡም ወይ አለ። እውነት ነው፣ እኛ ከምድር አበቦች እንበልጣለን። በአርአያውና በአምሳሉ የፈጠረን እውነት ነው። እኛ ከሰማይ አዕዋፍ እንበልጣለን። በአርአያውና በአምሳሉ የፈጠረን እፍ ያለብንን በምድር ያለን ሕያው የእግዚአብሔር ፎቶግራፍ ነን። እግዚአብሔር ያስቀመጠን የሱ መልኮች ነን። ስለዚህ ሕያው በምድር ላይ ያለ የእግዚአብሔር ፎቶግራፍ የሆነ ሰው ሊጨነቅ አይገባም። እኛ ስለተጨነቅን ጥቁሯን ጸጉር ነጭ፣ ነጯን ጸጉር ጥቁር ማድረግ አንችልም። በአግባቡ የምንችለውን እንሰራለን። እኛን ቢያቅተን እግዚአብሔርን አያቅተውም። በቅድሚያ የምንጨነቅበት ነገር አለ ወይ? ያ የተጨነቅንበት ነገር ምንድን ነው? ያ የተጨነቅንበት ነገር የማይፈታ ነው ወይ? በወንድሞች በእህቶች በተለያዩ መንፈሳዊ አባቶች አይፈታም ወይ? ከኛ ከሰዎች አቅም በላይ ሆኖ ቢገኝ እግዚአብሔርን ያቅተዋል ወይ? እግዚአብሔርን የሚሳነው ምንም ነገር የለምና ለእግዚአብሔር እንዴት እንንገረው የሚለውን ነው ማወቅ ያለብን። ስለዚህ ዛሬ በዚህ ላይ ሁሉም ሰው ተረጋግቶ በሰላም መኖር ይፈልጋል። ያለ ጭንቀት መኖር እንፈልጋለን። ያለ ጭንቀት ለመኖር ምንድነው ማድረግ ያለብን? አንደኛ ብዙዎቻችሁ እጃችሁ ያልገባን ነገን እያሰባችሁ ብዙ የሚጨነቁ ሰዎች አሉ። ነገ ቅኔ ነው፣ ነገ እንቆቅልሽ ነው፣ ነገ አልተፈታም፣ አልደረስንበትም፣ በእጃችን አልገባችም፣ አናውቃትም። ክርስቲያን እንኳን ስለማያውቃት ስለነገ ዛሬ የተቀበላትን ጠዋት እንኳን ከእግዚአብሔር ይቀበልና ሲነጋ እንደገና ያቺን ቀን ቸራው ላይ ብሎ 12ቷን ሰዓት ለእግዚአብሔር መልሶ ያስረክባል። ሲመሽ ደግሞ እንደገና እግዚአብሔር ሆይ ቸር አሳድረኝ ብሎ 12 ሰዓት ሌሊቷን በጸሎት ተንበርክኮ ለእግዚአብሔር ያስረክባል። አንተ ተረከብ። ምክንያቱም ሰው ተኝቶ ልክኛ ስልካችን ይጠፋል አይደለም? ከዛ በኋላ ወይ አንዳንዴ ሲያስቸግር ሪስታርት እናደርገዋለን። ጸጥ ይልና ይጠፋና እንደገና ይበራል። እኛም በእንቅልፍ እግዚአብሔር ሞትን በትንሹ ያለማምደንና ሌሊት ላይ ወሰድ አድርጎ እንደገና ያመጣናል። በዛው እንደጨለመ እኮ ሊቀር ይችላል። ይችን ቀን እኮ ላናይ እንችላለን እግዚአብሔር ካልፈቀደ። እግዚአብሔር እድሜን ካልሰጠ መኖር እኮ ፈቃጅ አለው። ሀብት ስላለ፣ ዝና ስላለ፣ ስልጣን ስላለ፣ ሰራዊት ስላለ፣ ጉልበት ስላለ፣ ተሰሚነት ስላለ፣ ተከታዮች ስላሉ፣ ዕውቀት ስላለ፣ ስለተማርክ 3-4 ዲግሪ ስለያዝክ፣ ፒኤችዲ ስላለ፣ ዶክተር ስለሆንክ፣ ፕሮፌሰር ስለሆንክ፣ ኢንጂነር ዶክተር ስለሆንክ፣ ፓይለት ስለሆንክ መኖር እኮ አትችልም። ያለህን ለመብላት እኮ ፈቃድ ያስፈልጋል። ፈቃጁ ደግሞ እግዚአብሔር ነው ለማለት ነው። ቃሎትን ያሰማልን። እኛስ ፈጣሪ አለን ሁሉን የሚረታ
ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ ያለቀሱ ሁሉ ይስቃሉ አይቀርም ይለዋውጠዋል ጌታ መድኃኒዓለም ማንም ያላሰበው ያልጠበቀው እንድን ለእኛ ለምስኪኖች ጌታ ይሰጠናል ማንም ያልጠበቀው ያልገመተው እንድን ለእኛ ለምስኪኖች ጌታ ይሰጠናል በሰው ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ አለን ሁሉን የሚረዳ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ ሰዎች ቢጠበቡ ገንዘብ ለመሰብሰብ ይተላለፋሉ ባልጠበቁት መረብ እግዚአብሔርን ይዘው በቀን ካልተጓዙ ጥፋትና ተንኮል ብዙ ነው መዘዙ እግዚአብሔርን ይዘው በቀን ካልተጓዙ ጥፋትና ተንኮል ብዙ ነው መዘዙ። ሰላም አምሹ፣ ሰላም ደሩ። እያላችሁበት እግዚአብሔር ያስተምረን ያጽናናን። ሰላም ለኢትዮጵያ፣ ሰላም ለሕዝባችን ያምጣልን። እግዚአብሔር ይቆየን። አሜን።